በናስተለን የተወደዳችሁ የዞላኖስ ቤተሰቦች እንደምንቆያችሁ ከዞላኖስ ዕለታዊ መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቅድሚያም የትግራይ ሰራዊት የጸረ ድሮን ቴክኖሎጂ መታጠቁን ጀነራል ምግበይ ይፋ አደረጉ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂ ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ምግበይ ኃይለ ይፋ አደረጉ። የሰራዊቱ የምዕራብ ግንባር አዛዥ የሆኑት ምግበይ ይህን ያስታወቁት ከድምፅ ወያኔ ቴሌቪዥን ጋር ባደረጉት ቃለ ምልልስ መሆኑን አውራምባ ታይምስ የተሰኘው የበይነ መረብ ሚዲያ ዘግቧል። ጄኔራሉ በማብራሪያቸው አንድን ጦርነት ውጤታማ በሆነ መንገድ ለግለሰብ ማድረግ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱን በተጠናና ግልጽነት ባለው አኳኋን ሲመራ ነው ማለታቸውን ገልጸዋል። እነዚህም መሰረታዊ ምሰሶዎች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉም አክለዋል። አሁን ላይ በትግራይ ክልል ያለው ሰራዊት የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው። ጄኔራል ምግበይ በነበራቸው ቃለ ምልልስ በድሮኖች ተመክተው ለሚዝቱብን አካላት ያለን መልእክት ዛሬ እንደ ድሮው አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎችን መታጠቃችንን ባይዘነጉ የተሻለ ነው ማለታቸውን ዘገባው አትቷል። የጦር አዛዡ ማብራሪያ ቲዲኤፍ የህዝብ እንጂ የግለሰብ አመራሮች የግል ፍላጎት ማስፈጸሚያ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘውረው ተቋም አይደለም ብለዋል። ሆኖም እሳቸው በአዛዥነት የሚመሩት የምዕራብ ግንባር ግን ከጥቂት ሳምንታት በፊት ጄኔራሉን በግል የተቹ የማህበራዊ ሚዲያ አንቂዎች ሳይቀር ከህግ አግባብ ውጭ አስሮ እንደሚያሰቃይ ትችት ሲቀርብበት እንደነበር በማለት ዘገባው አስታውቋል። የኢራን አብዮታዊ ዘብ የእውነተኛ ቃል ኪዳን ፎር አካል የሆነውን 37ኛው የሚሳኤል ጥቃት በእስራኤልና በአሜሪካ ላይ መጀመሩን ከሰዓታት በፊት አስታውቋል። ጥቃቱ ከረመዳን 21ኛው ሌሊት ጋር በመገጣጠሙ የአሚር አል ሙእሚኒን የሚል ስያሜ ተሰጥቶታል። እንደ እስራኤል ብሮድካስት ዘገባ ይህ የጥቃት ማዕበል ለ3 ተከታታይ ሰዓት የሚቆይ ሲሆን በእስራኤል ሰማይ ላይ እንደ ኩርምሻር፣ ፋታህ፣ ቃድርና ሃይባር ሻካን ያሉ አስፈሪ የሚሳኤል አይነቶች እየታዩ ሲሆን ከእነዚህ ሚሳኤሎች መካከል የተወሰኑት በክላስተር የሚፈነዱ ናቸውም ተብሏል። የአብዮታዊ ዘብ እንዳስታወቁት ኢላማዎቹ በቴል አቪቭ እምብርት የሚገኘው የባህር ያዕቆብ አካባቢ፣ በኢራቅ አርቢል፣ በባህሪን የሚገኙ የአሜሪካ የጦር ሰፈሮች እንዲሁም በታላቁ ቴል አቪቭ ዙሪያ የሚገኙ የጦር ሰፈሮችና መሰረተ ልማቶች ላይ ነውም ብለዋል። በእስራኤል ውስጥ ባለው የጸጥታ ውጥረት ወቅት በተለይም የቴል አቪቭ ከተማ ውስጥ የሚታዩ ቪዲዮዎችን በማህበራዊ ሚዲያ ላይ የሚያጋሩ ግለሰቦች ከባድ ቅጣት እንደሚጠብቃቸው የእስራኤል ባለስልጣናትም አስታውቀው ነበር። ይህ እርምጃ በጦርነት ጊዜ ወሳኝ መረጃ ወደ ጠላት እንዳይደርሱ ለመከላከልና ኦፕሬሽን ደህንነት ለማስጠበቅ በሚል ሰበብ ከሚወሰዱ የአስቸኳይ ጊዜ ገደቦች አንዱ ተደርጎ ይወሰዳል ብለዋል። በተለያዩ ማህበራዊ ሚዲያዎች መድረኮችና ገለልተኛ የዜና ምንጮች ላይ በሰፊው እንደተዘገበው የእስራኤል መንግስት ሚሳኤል ጥቃቶችን ወይም ስሜታዊ የሆኑ ቦታዎችን የሚያሳይ ቪዲዮዎችን የሚያጋሩ ሰዎች እስከ 5 ዓመት በሚደርስ እስራት የሚያስቀጣ የአስቸኳይ ጊዜ ህግ ተግባራዊ አድርጓል። ይህም እገዳ በቴል አቪቭ የሚተላለፉ የእውነተኛ ጊዜ ቪዲዮዎችን፣ የሚሳኤል ማረፊያ ቦታዎችና ወታደራዊ ተቋማትን የሚያሳዩ ምስሎችን ያነጣጠረ ነውም ተብሏል። የእስራኤል ባለስልጣናት ይህ እርምጃ የሚያጸድቁት የኦፕሬሽን ደህንነት ለመጠበቅና ጠላት በእውነተኛ ጊዜ የደረሰውን ጉዳት እንዳይገመግም ለመከላከል አስፈላጊ መሆኑ ነው ብለዋል። የእስራኤል ብሔራዊ ደህንነት ምክር ቤት እና ወታደራዊ ቃል አቀባዮች ዜጎች ወታደራዊ አገልግሎት የሚያሳዩ መረጃዎች እንዳያጋሩ ማስጠንቀቂያ ሰጥተዋል። እነዚህ እርምጃዎች ጠላቶች የማህበራዊ ሚዲያ በመጠቀም የጥቃታቸውን ውጤታማነት እንዳይገመግሙ ለመከላከል የታለመ ነውም ብለዋል። ይሁን እንጂ የዚህ አይነቱ ህግ አፈጻጸም ያለ ውዝግብ አልቀረም። እንደ ሐሬትስ ያሉ የዜና አውታሮች፣ የህግ ባለሙያዎች፣ የሲቪል መብት ተሟጋቾች ድርጅቶች የእነዚህን ትዕዛዞች ህጋዊነት በተመለከተ ስጋታቸውን ገልጸዋል። ተቺዎቹ እንደሚሉት እንዲህ ያሉ ገደቦች በብሔራዊ ደህንነትና በመነጋገር ነጻነት መካከል ያለውን መስመር ሊያደበዝዙ ይችላሉ። ይህም የሲቪሎችና የጋዜጠኞች ክስተቶችን የመመዝገብ መብትን ይገድላል ተብሏል። በሌላ ዜና በዱባይ የሽንኩርትና ቲማቲም ዋጋ ጣራ ላይ ወጣ። በዱባይና በመላው ዩናይትድ አረብ ኤሚሬትስ ባለፉት 2 ቀናት ሽንኩርትና ቲማቲም ያሉ መሰረታዊ ሸቀጦች ላይ ከፍተኛ ዋጋ ጭማሪ መከሰቱን ገልፍ ኒውስ ዘግቧል። በጉዳዩ ላይ የኤሚሬትስ የኢኮኖሚ ቱሪዝም ሚኒስቴር መግለጫ የሰጠ ሲሆን ክስተቱ ጊዜያዊ መሆኑን አስታውቋል። ሚኒስትሩ በመግለጫው አሁን ካለው ቀውስ አኳያ የተፈጠረው ዋጋ ጭማሪ ተፈጥሯዊ ነው ካለ በኋላ የገበያ መረጋጋት ለመፍጠርና የአቅርቦት ችግር እንዳይኖር ከፍተኛ መጠን ያለው ምርት ወደ ገበያ ለማስገባት መወሰኑን አስረድቷል።
በመላው ሀገሪቱ መሰረታዊ ሸቀጦች በበቂ ሁኔታ እንደሚገኙ የጠቀሰው ሚኒስትሩ ሸማቾች አንድ ቦታ ላይ ያጡትን ዕቃ ሌላ ቦታ ላይ በመሄድ ቢፈልጉ ማግኘት እንደሚችሉም አክሎ ገልጸዋል። አሁን የተከሰተው ዋጋ ንረት ከአቅርቦት እጥረት የተነሳ መሆኑን ገልጾም በቅርቡ በቂ ምርት ወደ ገበያ ሲገባ ዋጋው ወደ ነበረበት እንደሚመለስም አስረድተዋል። በአሁኑ ወቅት በኤምሬትስ በ9 ቁልፍ ሸቀጦች ላይ የዋጋ ጭማሪ ለመቆጣጠር የማስችል አዲስ ፖሊሲ የወጣ ሲሆን እነዚህ ሸቀጦችም የምግብ ዘይት፣ እንቁላል፣ የወተት ተዋጽኦ፣ ሩዝ፣ ስኳር፣ የዶሮ ስጋ፣ ጥራጥሬዎች እና ዳቦና ስንዴ ናቸውም ተብለዋል። በተጠቀሱ ሸቀጦች ላይ መንግስት ካወጣው ተመን በላይ መሸጥ የተከለከለ ነው። ነገር ግን ሽንኩርትና ቲማቲም እነዚህን ዝርዝር ውስጥ ባለመካተታቸው ከፍተኛ ጭማሪ ማሳየታቸውን ዘገባው አስረድቷል። የተወደዳችሁ የዞላ ኒውስ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን በእኛ በኩል ሰናይ ጊዜ ብለናል።